ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም የዓለም አቀፍ የሰላም ማስከበር ስምሪት ባለፉት 5 ዓመታት ታይቶ በማይታወቅ ሁኔታ ለአደጋ መጋለጡን ሲፒር ያስጠነቀቀም። የተባበሩ መንግስታት ድርጅትና ቀጠናዊ ተቋማት ከጥቅም ውጭ ሊሆኑ ይችላሉ የተባለለት ሚስጥር ምንድነው? በአንጻሩ ከፍተኛ ዲፕሎማሲያዊ ውጥረት ውስጥ የነበሩት ኢትዮጵያና ሶማሊያ ልዩነቶቻቸውን ወደ ጎን በመተው በሞቃዲሾ የደረሱት አዲስ የደህንነት ስምምነትና የአውሮፓ ህብረት የሰጠው የ75 ሚሊዮን ዩሮ ድጋፍ ምን አንድምታ አለው? አጠቃላይ የሪፖርቱን መረጃ ወደ እናንተ እናደርሳለን። በመጪው ሰኞ በሚደረገው 7ኛ ሀገራዊ ምርጫ በአማራና ትግራይ ክልሎች 46 የምርጫ ክልሎች ድምፅ እንደማይሰጥ ምርጫ ቦርድ በይፋ አስታወቀም። ከዚህ በተጨማሪም 6 የፖለቲካ ፓርቲዎች ሙሉ በሙሉ ከውድድር ውጭ የተደረጉበትና በአንዳንድ ጣቢያዎች የተመዘገቡ መራጮች ድምፅ የተሰረዘበት ሚስጥር ምንድን ነው? ዛሬ ግንቦት 19 ቀን 2018 ዓ.ም የተሰማውን አጠቃላይ የምርጫውን ዝግጅት ሂደትና የተፈጠሩ አዳዲስ ውሳኔዎችን በዝርዝር እንመለከታለን። ዓለም አቀፍ ትኩረት የሳበው የአሜሪካና ኢራን ድርድር ከጀርባው ምን እየተደበቀ ነው? ፕሬዚዳንት ትራምፕ ገንቢ ነው ያሉትን ንግግር ለዓለም ስጋት ወደሆነ ቀውስ የቀየሩት 2 ሚስጥራዊ ማነቆዎች ይፋ ሆነዋል። ይህ በእንዲህ እንዳለ ሰሜን ኮሪያ በሰው ሰራሽ አስተዋጽኦ ኤአይ የሚመሩ ሚሳኤሎችን በመተኮስ ዓለምን አስደንግጣለች። የዛሬው መረጃችን ዓለም ወዴት እየገሰገሰች እንደሆነ ፍንጭ ይሰጠናል። እስከ መጨረሻው አብራችሁን ቆዩ። ኔታንያሁ ትዕዛዝ ሰጡ። የእስራኤል ጦርም በሊባኖስ ላይ ዘመቻውን በከፍተኛ ሁኔታ አስፋፍቷል። በርካታ ህጻናትን ጨምሮ ቢያንስ 31 ሰዎች የተገደሉበት አዲሱ የአየርና የምድር ጥቃት እንዲሁም የ900 ዓመት ዕድሜ ያለው ታሪካዊ ቤተ መንግስት የደረሰበት ጉዳት የዓለምን ትኩረት ስቧል። የእስራኤልና ሂዝቦላ መካከል የተደረገው የተኩስ አቁም ስምምነት ሙሉ በሙሉ ፈርሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት አዲስ ወታደራዊ ትዕዛዝና አጠቃላይ የጦርነቱን ወቅታዊ ሁኔታ እንመለከታለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃው እናልፋለን። አብራችሁን ቆዩ። የኢትዮጵያ ምርጫ ቦርድ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛ ጠቅላላ ምርጫ በትናንትናው ዕለት ማክሰኞ ግንቦት 18 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአማራና ትግራይ ክልሎች የሚገኙ አጠቃላይ 46 የምርጫ ክልሎች ዘንድሮ ምርጫ እንደማካሄድ አስታውቋል። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ እንደገለጹት በአማራ ክልል የሚገኙ 138 የምርጫ ክልሎች መካከልም 8ቱ ማለትም በደቡብ ጎንደር፣ በምዕራብ ጎንደር፣ በአምባሰል እንዲሁም በደጋ ዳሞት ምርጫ አይካሄድም። በትግራይ ክልል ደግሞ በ38 የምርጫ ክልሎች ድምጽ የማይሰጥ ሲሆን በእነዚህ አካባቢዎች ወደፊት መቼ ምርጫ እንደሚካሄድ ቦርዱ የጊዜ ገደብ አላስቀመጠም። ቦርዱ ሰብሳቢ አክለውም ከዘንድሮ ሀገራዊ ምርጫ 6 ፓርቲዎች ከውድድሩ ውጭ መሆናቸውን 42 ፓርቲዎች የመራጮች ድምጽ ለማግኘት እንደሚፎካከሩ ተናግረዋል። ከውድድሩ ውጭ የሆኑት መካከልም 3ቱ በትግራይ ክልል የሚንቀሳቀሱት ስምረት፣ ቃንጭና፣ ሀቂና ትንሳኤ ሰባ እንደርታ ሲሆኑ ቀሪዎቹ ደግሞ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዶፓ፣ የሲዳማ ፌዴራሊስት ፓርቲ ሲፌፓ እና የጋምቤላ ህዝቦች ነጻነት ንቅናቄ ጋህነን መሆናቸውን ገልጸዋል። በመግለጫቸውም ላይ አጠቃላይ ከ10400 በላይ እጩዎች መመዝገባቸው የተገለጸ ሲሆን በእጩዎቹ ቁጥር ጋር ተይዞም ከጋዜጠኞች ለቀረበላቸው ጥያቄ ሰብሳቢያ ማብራሪያ ሰጥቷል። ኢትዮጵያ 309 እጩዎች ተሰርዘውብኛል እያለ ባለበት ቦርዱ 80 እጩዎች ብቻ ናቸው ውድቅ የተደረጉት ማለቱ በምን ምክንያት ነው ለሚለው ጥያቄ 80 እጩዎች ውድቅ የተደረጉበት በቦርዱ አሰራር መሰረት ባለማሟላታቸው ሲሆን ኢትዮጵያ 309 እጩዎች ግን ተመዝግበው ምስክር ወረቀት ካገኙ በኋላ በፍርድ ቤት ውሳኔ ከውድድር ውጭ መሆናቸውና ሁለቱ ጉዳዮችም የተለያዩ መሆናቸውን አስረድተዋል። በተጨማሪም ቦርዱ በመራጮች ምዝገባ ወቅትም ችግር ታይቶባቸዋል ያላቸውን ጣቢያዎች ምዝገባ መሰረዙን ይፋ አድርጓል። ቦርዱ በቪዲዮና በወረቀት በደረሰው በማስረጃ የተደገፈ ጥቆማ መሰረት ምዝገባ ከተሰረዘባቸው አካባቢዎች መካከልም አማራ ክልል ግምጃ ቤት ምርጫ ጣቢያ፣ በሶማሌ ክልል ሰገን ምርጫ ጣቢያ እንዲሁም በአንዳንድ ኦሮሚያ፣ ቤኒሻንጉል ጉሙዝ ክልል የምርጫ ጣቢያዎች እንደሚገኙበት ተናግሯል። ይህም 7ኛው ሀገራዊ ምርጫ ከሀገር ውስጥ ታዛቢዎች በተጨማሪ ከውጭ የሚመጡን የአፍሪካ ህብረትና የምስራቅ አፍሪካ ልማት በየነ መንግስታት ጋር ታዛቢዎች እንደሚታዘቡት የገለጸ ሲሆን ቦርዱ ለምርጫ ማስፈጸሚያ የጠየቀው ተጨማሪ በጀት በከፊል እንደተፈቀደለት ታውቋል። በመጪው ሰኞ የሚካሄደው በዚህ ምርጫ መራጮች ለክልል ምክር ቤቶችና ለህዝብ ተወካዮች ምክር ቤት አባል የሚሆኑ እንደራሴዎች ይመረጣሉ። ወደሚቀጥለው መረጃችን ስናልፍ የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ሲፒአርአይ ባወጣው ሪፖርት የጂኦፖለቲካዊ ሽኩቻዎችና ከባድ የገንዘብ እጥረት ሳቢያ ዓለም አቀፍ የሰላም ማስከበር ስምሪቶች ቀደም ታይቶ ለማይታወቅ ቀውስ መዳረጋቸውን አስታውቋል። ግንቦት 21 ቀን ከሚከበረው የተባበሩ መንግስታት የሰላም አስከባሪዎች ቀን አስቀድሞ ባወጣው የትንተና ዓለም ዙሪያ የተሰማሩ ሰራተኞች ቁጥር ወደ 78633 ዝቅ ማለቱን አመልክቷል።
ይህም ካለፈው ዓመት ጋር ሲነጻጸር 17% ቅናሽ ያሳየ ሲሆን ቢያንስ ባለፉት 25 ዓመታት ውስጥም የተመዘገቡ ዝቅተኛ ደረጃ ሆኖ ተመዝግቧል። ተቋሙ በሆኑ አካሄድ ከቀጠለ የተባበረው መንግስታት ድርጅት በግጭት አያያዝ ሂደት ውስጥ ሙሉ በሙሉ እንደ አገልግሎት ውጪ ሊሆን እንደሚችል አስጠንቅቋል። ይህ በእንዲህ እንዳለ ከሳህራ በታች ያሉት የአፍሪካ ሀገራት ለዓለም አቀፍ የሰላም ማስከበር ስራዎች ዋነኛ መድረክ ሆነው ቀጥለዋል። በቅርቡ ቀደም ሲል የነበረው የአይቲኤምኤስ ተልእኮን የተካውና የግብጽ መከላከያ ሰራዊትን ያካተተው አዲሱ የአፍሪካ ህብረት የሶማሊያ ድጋፍና ማረጋጊያ ተልእኮ አሶም ስምሪት መጀመሩ ይታወሳል። ይህ ተልእኮ የተመሰረተው ኢትዮጵያ በ2016 ዓ.ም ከሶማሌላንድ ጋር የተፈረመችውን የወደብ አጠቃቀም ስምምነት ተከትሎ በሁለቱ ሀገራት መካከል ዲፕሎማሲያዊ ውጥረት በነገሰበት ወቅት ቢሆንም ሁለቱ ሀገራት ልዩነቶቻቸውን ወደ ጎን በመግፋት የጸጥታ ትብብራቸውን ለማደስ ተስማምተዋል። የሁለቱ ሀገራት ከፍተኛ ወታደራዊና ደህንነት ባለስልጣናት በሞቃዲሾ ካደረጉት ውይይት በኋላ የአሶም ጥላ ስር የኢትዮጵያ መከላከያ ሰራዊት ኢኤንዲኤፍ ወታደሮች ስለማሰማራት ማዕቀፍ መስማማታቸውን ኢትዮጵያና ሶማሊያ አስታውቋል። ይህ ውይይት የተካሄደው ጠቅላይ ሚኒስትር አብይ አህመድ እና የሶማሊያ ፕሬዚዳንት ሐሰን ሼክ መሐሙድ በአዲስ አበባ ካደረጉት ውይይት ከጥቂት ጊዜ በኋላ ነው። ኢትዮጵያ በጎረቤት በሶማሊያ አልሸባብ ታጣቂዎች መኖር ለብሔራዊ ደህንነቷ ስጋት መሆኑን የምታምን ሲሆን ቡድኑ እንደገና ለማንሰራራት የሚያስችለውን ማንኛውም ምቹ ሁኔታ እንዳያገኝ የምታደርገው ጥረት እንደምትቀጥል አስታውቃለች። ወደሚቀጥለው መረጃችን ስናልፍ በዋሽንግተንና ቴህራን መካከል እየተደረገ ያለው የሰላም ድርድር የዓለም መገናኛ ብዙሃንን ትኩረት ስቧል። ቢቢሲና አክሲዮስ እንደዘገቡት ፕሬዝዳንት ዶናልድ ትራምፕ ድርድሩ በጥሩ ሁኔታ ላይ መሆኑን ቢገልጹም ቴህራን የኒውክሌር መሳሪያ ሊኖራት እንደማይገባ በድጋሚ አስምረውበታል። ይሁን እንጂ ድርድሩ አሁንም ሁለት ትላልቅ ማነቆዎች ገጥመውታል። አሜሪካ ኢራን ኒውክሌር ማበልጸጊያ ክምችት ወደ ውጭ ሀገር እንዳይወጣ የጠየቀች ሲሆን የኢራኑ ጠቅላይ መሪ ሞንታጅባ ካሚል ግን ጥያቄውን በቁርጠኝነት ውድቅ አድርገውታል። ሌላኛው አለመግባባት የሆርሙዝ ባህረ ሰላጤ ቁጥጥር ሲሆን የተባበሩ መንግስታት ድርጅት ወሳኝ ባህር መስመር ከተዘጋ ዓለም አቀፍ ምግብ ዋስትና ላይ ከፍተኛ ቀውስ ሊፈጠር እንደሚችል አስጠንቅቀዋል። ወደ መካከለኛው ምስራቅ ስናልፍ በጋዛ በኢድ አልአድሃ በዓልን ተከትሎ የተጀመረው የተኩስ አቁም ጥረት በመጣስ እስራኤል በማጋዚ ስደተኞች መጠለያ ካምፕ ላይ በፈጸመችው የድሮን ጥቃት የሰባት ፍልስጤማውያን ህይወት ማለፉን አልጀዚራ ዘግቧል። በተመሳሳይም በደቡባዊ ሊባኖስ ውስጥ በተፈጸመ የአየር ጥቃት ሰዎች መገደላቸውን የሀገሩ ጤና ሚኒስቴር አስታውቋል። ከመጋቢት ወር ጀምሮ በሊባኖስ ጦርነት ምክንያትም የሞቱ ሰዎች ቁጥር አሁን ላይ ከ3200 በላይ አልፏል። በእንዲህ እንዳለ በመካከለኛው ምስራቅ በእስራኤልና በሊባኖስ ሂዝቦላ መካከል ያለው ጦርነት ወደ አዲስና አስፈሪ ምዕራፍ መሸጋገሩ ተሰምቷል። የሊባኖስ ጤና ሚኒስቴር እንዳስታወቀው እስራኤል በምስራቃዊና ደቡባዊ ሊባኖስ በፈጸመችው ተከታታይና ከባድ የአየር ድብደባዎች በርካታ ህጻናትን ጨምሮ ቢያንስ 31 ሰዎች ተገድለዋል። ይህ ሊባኖስ ላይ የተፈጸመ ያለው ከባድ ጥቃት ሊጠናከር የቻለው እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሂዝቦላ ላይ የሚወሰደው ወታደራዊ እርምጃ ይበልጥ እንዲጠናከር አዲስ ትዕዛዝ ማስተላለፋቸውን ተከትሎ ነው። የእስራኤል መከላከያ ሰራዊት በበኩሉ ከ100 በላይ ሂዝቦላ መሰረተ ልማቶችና ተዋጊዎችን ኢላማ አድርጎ ስኬታማ ጥቃት መፈጸሙን አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቪዲዮ ባስተላለፉት መልእክት እስራኤል ከሂዝቦላ ጋር ቀጥተኛ ጦርነት ላይ መሆኗን ገልጸው ሰራዊቱ ጠላት ላይ አድቃቂ ሞት እንዲሰነዝር ማዘዛቸውን ይፋ አድርገዋል። ኔታንያሁ አክለውም እስራኤል በከፈተችው ወታደራዊ ዘመቻ እስካሁን ከ600 በላይ አሸባሪዎችን መግደሏን ጠቅሰው አሁን ከእኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉ ተደምጧል። ማክሰኞ ዕለት በተደረገው የደህንነት ካቢኔ ስብሰባ ላይ እስራኤል ጦር በምድር ከፍተኛ ኃይል አሰማርቶ ዘመቻ እያካሄደ ገዢ መሬቶችን እየተቆጣጠረና ዘመቻውን እያሰፋ መሆኑን ጠቅላይ ሚኒስትሩ አረጋግጠዋል። ይህን በሰሜን እስራኤል የሚኖሩ ዜጎችን የሂዝቦላ ሮኬት ጥቃት ለመከላከል ሲባል የደህንነት ቀጠናዎችን ለመመስረት የሚደረግ ጥረት መሆኑን ገልጸዋል። በእስራኤልና ሊባኖስ መካከል ቀደም ሲል ተደርሶ የነበረው የተኩስ አቁም ስምምነት አሁን ላይ ሙሉ በሙሉ መፍረሱ ይነገራል። እስራኤል በደቡባዊ ሊባኖስ በየዕለቱ የአየር ድብደባ በምትፈጽም ሲሆን ሂዝቦላህም በበኩሉ ወደ እስራኤል የምድር ሮኬቶችና ድሮኖችን መተኮሱን ቀጥሏል። የእስራኤል መከላከያ ሰራዊት የምስራቅ ሊባኖስ የሚገኘው ቤካ ሸለቆና በሌሎች ሀገሪቱ ክፍሎች ላይ ጥቃቱን አጠናክሯል። ይሁን እንጂ ከተወሰኑ የእስራኤል ጥቃቶች የተባበሩ መንግስታት ድርጅት ዩኔስኮ በቅርስነት የመዘገበውን የ900 ዓመት ዕድሜ እንዳለው የሚነገርለትን ታሪካዊ ቤተ መንግስት ላይ ከባድ ጉዳት ማድረሳቸውን የሊባኖስ መገናኛ ብዙሃን በስጋት ዘግበውታል። በሌላ በኩል ሰሜን ኮሪያ በሰው ሰራሽ አስተዋጽኦ ኤአይ ጋይድ የሚመራ አዲስ ታክቲካል ባላስቲክ ሚሳኤሎችና የከባድ አርቲለሪ ሮኬቶች ሙከራ በተሳካ ሁኔታ ማከናወኗን የሀገሪቱ ዜና ወኪል KCNC አስታውቋል። በሙከራው ላይ የተገኙት መሪው ኪም ጆንግ ኡን ሀገሪቱ ወታደራዊ አቅም ወደ አዲስ ምዕራፍ መሸጋገሩን ተናግረዋል። ይህ ሙከራ የተደረገው የሲንጋፖር የውጭ ጉዳይ ሚኒስትር በሁለቱ ኮሪያዎች መካከል እምብዛም ያልተለመደ ጉብኝት እያደረጉ ባሉበት ወቅት መሆኑን ጉዳዩን ይበልጥ አነጋጋሪ አድርጎታል።
የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።